ይህ በሳይንቲፊክ ምክንያት የተዘጋጀ በተለያየ የሳይንስ እና የቴክኖሎጂ ዘርፍ ውስጥ ያሉ ኢትዮጵያውያን የጋበዝን ያላቸውን እውቀት ልምድና ሀሳብ የሚያጋሩበት መድረክ ነው። የዛሬው ቀን ለየት ያለ ቀን ነው። ምክንያቱ ደግሞ የመጀመሪያው ኤፒሶድ መሆኑ ነው። ከዚህ በኋላ በየሳምንቱ እሑድ እሑድ በተለያየ ዘርፍ ውስጥ ያሉ ኢትዮጵያውያን የጋበዝን ያላቸውን በሳይንስ በቴክኖሎጂ ኤንድ ኢኖቬሽን ውስጥ ያላቸውን እውቀት ያጋሩና ዛሬ እንግዳ አድርገን የምናቀርበው አሚር ፋሲልን ነው። አሚር በአይኮግላስ የኳንተም ኮምፒውቲንግ ቲም ሊድ ነው። አሚር እንግዳችን ሆነ ስለተገኘ በጣም እናመሰግናለን። እስኪ ራስህ እንድታስታውቃቸው እድልስጥ። ስሜ አሚር ፋሲል ይባላል። የ5 ኪሎ ኢንጂነሪንግ ካምፓስ ኤሌክትሪካል ኢንጂነሪንግ 5ኛ ዓመት ተማሪ ነኝ። በዛ ጎን ለጎን ደግሞ አይኮግላብስ ላይ የኳንተም ኮምፒውቲንግ ከረንትሊ ቲም ሊድ ሆኜ እዛ እየሰራው ነው ያለሁት። መልካም። አሚር እንዴት ወደዚህ ፊልድ ገባ? ጆርኒህስ እንዴት ይመስል ነበረ? እንዴት ወደዚህ ወደ ኳንተም ኮምፒውቴሽን ልትገባ ቻልክ? ኦኬ ኢትስ ካይንድ ኦፍ መጀመሪያ ስለ ኳንተም ኮምፒውተር አክቹዋሊ የሰማሁት አይ ቲንክ ዌን አይ ዋዝ ላይክ ኢን 10th ግሬድ ምናምን ነገር ነበር። ጀስት የትዝ የሚላችሁ ቲክቶክ ሾው ኢቤስ ላይ ቲክቶክ ዊዝ ሰሎሞን የሚባል ፕሮግራም ነበረ። እዛ ላይ ዶክተር አብርሃም አስፋውን አቅርቦት ነበር። ዶክተር አብርሃም አስፋው የሚባል ከኢትዮጵያ የወጣ ኳንተም ኮምፒውቲንግ ላይ የሚሰራ ሰው ነበር እና እሱን አቅርቦት ነበር። በሱ ነበረ ስለ ኳንተም ትንሽ የሰማሁት። ከዛ ላይክ እያወራ ነበረ እና ስለ ኳንተም ምናምን ላይ ላይክ ሳየውም ማቴማቲክስ አለው፣ ፊዚክስ አለው፣ ከዛ ደግሞ ኢንጂነሪንግ ፓርት አለው። ሶ ላይክ ኢት ዋዝ ኖ ብሬነር ፎር ሚ ጀስት ኳንተም መማር ነው ፈልግ ያን ይሰያል። በጣም ደስ ይላል። ሶ ከሃይ ስኩል ጀምሮ ፐርሲስት ታደርገው ነበር ማለት ነው ወይስ ግቢ ከገባ በኋላ ነው ኮርሶች ምናምን መውሰድ የጀመርከው? ሃይ ስኩል ላይ ሞር ኦፍ እዚህ ስላልነበርኩኝ ሞር ኦፍ ወደ ገጠር አካባቢ ነው እና ሞር ኦፍ ቪዲዮ ማየት ምናምን ነገር ነው እንጂ ሪገረስ የሆነ ኮርስ የወሰድኩት ላይክ ግቢ ከገባሁ በኋላ። ኦኬ ኳንተም ኮምፒውቴሽንን ከክላሲካል ኮምፒውቴሽን የሚለየው ነገር ምንድን ነው? እና ጀስት በኳንተም ኮምፒውቴሽን ውስጥ ያለው ፕሮሚስ ማለት እዚህ ኖርማሊ ከምንጠቀሙ ክላሲካል ኮምፒውቴሽኖች የሚለው ነገር ምንድን ነው? አይ ቲንክ ትንሽ ከባክግራውንድ እና ላይክ ኖርማሊ ክላሲክ ኮምፒውተሮች አሁን ላይ የምንጠቀማቸው ኮምፒውተሮች አሉ ላይክ ኤኒ ካይንድ ኦፍ ኮምፒውቴሽን ማድረግ የምንችልባቸው ቤዝድ ያደረጉት ምን ላይ ነው? ላይክ ሁሌም ኮምፒውቴሽን ጀስት አንጀር ነው ግን ቤዝድ ያደረገበት የሆነ ፊዚካል ሎዎች አሉ። ምዕራፍ ፊዚካል ሎዎች ክላሲካል ናቸው እኛው የምንጠቀማቸው ኮምፒውተሮች ማለት ነው። አሁን ለምሳሌ ኮምፒውተራችን ላይ ያሉት የሚጠቀሙት ምንድን ነው? የቮልቴጅ ሌቭል ነው። ቮልቴጅ ሌቭል ሃይ ሲሆን 5 ቮልት ሲሆን ኖርማሊ ኤሌክትሮኒክስ ላይ 5 ቮልት ከሆነ እንደ 1 ሴት እና 10 እናደርግልን ዲጂታል እያደረገው ማለት ነው። 0 ከሆነ 0 ቮልት የሚል አሳይን እናደርግለታለን ማለት ነው። ስለዚህ በእነሱ በሁለቱ መካከል ቼንጅ ሲኖር ያንን ትዊክ እያደረግን ከዛ ጌቶችን እዛ ላይ ደግሞ ጀነሬት እያደረግን ጌቶች አንድ ሁለት ሌትስ ሴይ ብሎ ኤንድ ጌት ብንወስድ ሁለቱ 0 1 1 ከሆኑ ብቻ ደግሞ ሃይ የሆኑ ቮልቴጆች ከሰጣቸው ብቻ ነው ሃይ ቮልቴጅ የሚሰጠው። ሌላ የፈለገው ኮምቢኔሽን ቢሰጣቸው 0 የሆነ ቮልቴጅ ነው መጨረሻ ላይ የሚሰጠው። እንደዚህ ጌት ጀነሬት እንደዚህ ጀነሬት እያደረግን ፍሮም ስሞል ዊ ቢልድ አፕ ሙሉ ነው ኤልዩ መስራት ይቻላል። ከኤልዩ ወደ ኦሪንቶችን ከሰራ በኋላ ኮምፒውተር አርኪቴክቸሮችን ማለት ይሰራል። ሰው ክላሲካል ኮምፒውተራችን ወርክ ማለት ነው። ስለዚህ ይሄንን ፊዚካልችን ቤዝ የሆነው የክላሲካል ፊዚክስ ላይ ነው። ሶ ኤኒ ካምስ ቱ ኳንተም ግን ምንድነው ሀሳባቸው? በአይ ቲንክ በ1950ዎቹ አካባቢ ነው ሄድ እየመጣ የነበረው what if like we used ኳንተም ፊዚክስ ወደ ኳንተም ሜካኒክስ የሆነ ፊዚካል ሎውን ተጠቅመን ኮምፒውቴሽን ይሰራሳ የሚል አይዲያ ነው የመጣ ማለት ነው። ከሲሙሌሽን አንጻር የሆኑስ ኳንተም ሲማረ በክላሲካል ኮምፒውተር በጣም ከባድ ስራ ነበር። ኢናይክም ተጠቀሙት የነበሩት አዝርዘን አዝሪት ዩስ
ሌላም እየተጠቀሙበት የነበረው ለምንድን ነው? ለእነዚህ ነገሮችን እየተጠቀሙበት ነበር። ምን ለማድረግ? የሆኑ ኳንተም ሲስተሞችን ሲሙሌት ለማድረግ ማለት ነው። ኳንተም ሲስተም ስል ኖርማሊ ምንድን ነው እያልኩ any small particle interaction with the environment or interaction with other particles ይኖሩት ላይ ዋለ ፕሪዲክቶን ሞርገንም ኳንተም ሲስተም ማለት ለዚህ ሲስተም ላይ ለማድረግ በክላስ ኮምፒውተሮች መካከል በጣም ከባድ ስራ ነው። ከባድ ከተባለ በጣም ብዙ ቫሪያብሎች ነው። ዲግሪ ኦፍ ፍሪደም ኦፍ ያን ኳንተም ኪዩቢት ኦር ደግሞ ያን ኳንተም ፓርቲክል ዲግሪ ኦፍ ፍሪደሙ ኢንፊኒት ነው። ኢንፊኒት የሆኑ ዲግሪ ኦፍ ፍሪደም ያለውን እንትን ደግሞ በክላሲካል ዲስክሪት በሆነ እንትን ሲሙሌት ማድረግ ከባድ ሆኖ ስላገኙት what if we used ኳንተም ሲስተም የሚል አይዲያ ያመጣ። ከዛ እያደረገ እያደረገ አንዳንድ ጎይዝሞች ወጡ ነበረ ሲስተም የሚጠቀሙ ያ አድርጎ ኮምፒውተር የሚል ዲስፕሊን ሰጥተናል ማለት ነው። ሜንሊ የሚለየው ምንድን ነው? የሚጠቀመው ፊዚካል ሎ ኢስ ኳንተም ሜካኒክስ። ኦኬ ሶ ከታች ያለው አንደርላይን ፕሪንሲፕል ነው የሚለያየው ማለት ነው። አንደርላይን ፕሪንሲፕሉ በጣም ነው የሚለያየው። ቶታሊ ላይክ ኖት ሞስት ሚስቴክ ኢት ዊዝ ላይክ ፋስተር የሆነ ኮምፒውተር ነው የሚል ሚስቴክ አንዳንድ ሚስኮንሰፕሽኖች አሉ። ስኖት ፋስተር የሆነ እንትን ሆኖ ሰለም ቶታሊ ዲፈረንት የሆነ ኮምፒቴሽን ሜተድ ነው። የስ የሆነ ቦታ ላይ አጋጣሚ የሆነው እዚህ ክረምት ላይ የአይቢኤም ኪስኪት ኳንተም ሰመር ስኩል ነበርና እዛ ላይ አንድ የሚለው ነገር ምንድነው ዩ ካናት ቢልድ ላይት በልብ ባይ ሜኪንግ ቤተር ኤንድ ቤተር ካንድል ነው የሚለውና የተሻለ ሻማ በመስራት አምፖል አትፈጥርም አይነት ነገር ነው ማለት ልዩነቱን ለማሳየት የሄዱበት መንገድ ማለት ነው። እና ስለ ኳንተም ኮምፒቲሽን ሲነሳ ብዙ ጊዜ የማይቀረው ወይ ደግሞ ሁልጊዜ የሚጠቀሰው ሪቻርድ ፌይመን የሰጠው ሌክቸር ነው እና there's so much room አዘበት መሰለኝ ኤምአይቲ ላይ የሰጠው ሌክቸር አለ። ከዛ እንደገና ደግሞ የጻፈው አርቲክል አለና እስቲ እዛ ላይ ምን ትላለህ? ኦኬ ምንድነው like ሊስኮት ላደርገው ይችላለሁ ግን ያለው ምንድነው like I think nature is not classical and if you want to simulate nature nature is not classical damn it if you want to simulate nature you better use quantum የሚል ነበረ ያወጣው። ደግሞ እንዳልኩ የኳንተም ኮምፒቴሽን የተነሳው ከሲሙሌሽን ነው። ሲሙሌሽንን አይዲያ እንትን ያለው ሪቻርድ ፌይመን ነው። ሶ የሪቻርድ ፌይመን አይዲያው ምንድነው በዛ ፔፐሩ ላይ ወይ ደግሞ ሌክቸሮቹ ላይ ከዛ በኋላ ያሉትም አይ ቲንክ እስከ 1980ዎቹ ድረስ እየሞከረ ነበር የሲሙሌሽን ኢናይክን ሁላ ተጠቅሞ ሲሙሌት ለማድረግ ሞክሮ ነበረ ኳንተም ሲስተሞችን። ኢናይክ እንደ ሪቻርድ እየሰራ የነበረው ኤሌክትሮማግኔቲዝም ሆኖ ግን ፎር ኳንተም ስኬል ነው። ኤሌክትሮዳይናሚክስ የሚባል የራሱ የሆነ ሰፊልድ ነው ኢን ፊዚክስ። ያ ምንድነው ሀሳቡ ላይክ ኤሌክትሪክ ፊልድ ማግኔቲክ ፊልድ ቃሉ ላይክ ደግሞ ላይት አለ እነሱን አንድ ላይ ሰመርጅ የሚያደርግ የሆነ ፕሪንስፕል ነው እያወጣ ያለው። ኤሌክትሪክ ፊልድ ምንድን ነው ወይ ደግሞ ከየት ነው የመጣው የሚለውን ነገር ያንን ከፎቶን ተነስቶ ዲስክራይብ ለማድረግ ነበር እየሞከረ የነበረው እና እንደዛ ሲስተሞች ላይ ሲሆን የግድ ላይክ you have to simulate a lot of ኤሌክትሮኖች ያሉበትን ነገሮች ሲሙሌት ማድረግ አለብህ ማለት ነው። እነዛ ኤሌክትሮኖች ደግሞ ቅድም እንዳልኩት ላይክ ሌስቴክ ስፒን የራሳቸው አላቸው፣ የራሳቸው ፖዚሽን አላቸው። ላይክ ፖዚሽናቸውን እንኳን ብንወስድ ኢትስ ኖት ዲስክሪት የሆነ እንትን አይደለም፣ ኢትስ ኮንቲኒየስ የሆነ ቨልተን ነው ኳንቲቲ ነው። ኮንቲኒየስ የሆነ ኳንቲቲ ስለሆነ ደግሞ ላይክ you have to keep track of በጣም ብዙ የሆኑ ቤሲስ ኤሌመንቶችን ትራክ ማድረግ አለብና እነዛን ሲሙሌት ለማድረግ በክላሲካል ላይክ ቶታል ማይቻል ነገር ነው። ላይክ ምክንያቱም ኤክስፕሎር ነው የሚያደርጉ ክላሲካል ኮምፒውተሮችን አሁን ላይ ያሉት በጣም ትላልቅ ፕሮብሌሞቻቸው ምንድን ነው? when the space of like possible space of answers like exponentially explode ሲያደርጉ like ያለ ክላሲካል ፕሮብሌሞች ትልቅ ለክላሲካል ኮምፒውተሮች ትልቅ ፕሮብሌም ነው። ሶ ላይክ ኳንተም ያንን ነገር ሃንድል የማድረግ አቅሞች አሉት። ስለዚህ ለሲሙሌሽን በጣም like ሜን አድቫንቴጁ ሲሙሌሽን ላይ ነው። ያ ምክንያቱም ኔቸር ራሱ ኳንተም ነው ይባላል። አሁን ፎቶሲንተሲስን ካየናቸው ኢንዛይም ካታሊሲስን ካየ
ዚያ ራሱ ኳንተም ሲስተምስ ናቸው እና ያ ከሲሙሌሽን ኦፍ ኔቸር ጋር በጣም በጣም ይያያዛል እና እዚሽ ጋር አያይዤ የምጠይቅ ነገር አሁን እንደነ ኪትኪት ያለው ኦፕን ሶርስ ፍሬምወርኮች አሉ። አሁን ኳንተም ኮምፒቴሽን ላይ የምንጠቀማቸው ማለት ነው። እና ኖርማሊ ደግሞ ኮድ ስናደርግ የሆነ ነገር ቢውልድ ለማድረግ ነው። አሁን ይሄኛው ክላሲካሉ ማለት ነው ወይ የሆነ አፕ ወይ የሆነ ዌብ ወይም የሆነ ሶፍትዌር ወይም የሆነ ኦፕሬሽን ሲስተም ቢውልድ ለማድረግ ነው የምንጠቀማቸው እና አሁን እዚህ ኳንተም ኮምፒቴሽን ላይ አሁን እንደነ ኪትኪት ያሉ ፍሬምወርኮችን ስንጠቀም ጀስት ዋት ኢዝ ዘ ኤንድ ጎል ወይም አዘይንድ ምን አይነት ፕሮዳክት ነው ዴሊቨር ለማድረግ የምንጠቀማቸው? ኦኬ አይ ቲንክ ላይክ ሶፍትዌር ዴቨሎፕመንት ሃየር አብስትራክሽን ላይ ያለ ፕሮብሌም ነው ሶፍትዌር ዴቨሎፕመንት የሚባለው። ምክንያቱም ላይክ ኢት ዩዘስ ዲፈረንት የሆኑ አልጎሪዝሞችን ዩዝ ያደርጋል። እዛ ውስጥ ኦፕቲማይዜሽኖች አሉ የዴቨሎፕመንት ስራዎቻችን ውስጥ ራሱ ማለት ነው። ሜንሊ አሁን ታክል ለማድረግ እየሞከሩ ያሉት ፕሮብሌሞች አሉ ላይክ ኳንተም ላይክ አሁን ላይ አይ ቲንክ ትንሽ እንትን ወደኋላ ሂጄ ቢልድ አፕ ለማድረግ ይሞክር። አሁን ላይ ያሉ ኳንተም ሃርድዌሮች ስናት ላይክ በጣም ትልቅ የሆኑ አሁን ላይ ፐርፎርማንስ ኤክስፔክት የሚደረግባቸው ስቴጆች ላይ አይደሉም ያሉት። ሜሞሪ የሚባሉ ኳንተም ኮምፒውተሮች ናቸው ሚስክ የሚባሉ ናቸው። ላይክ ኖይዚ ኢንተርሚዲየት የሆኑ ኳንተም ኮምፒውተሮች ናቸው። ስለዚህ ብዙም አንጠብቃባቸው፣ ግን ስቲል የሆኑ አድቫንቴጆች አሉ። አሁን ለምሳሌ ኦፕቲማይዜሽን ላይ አይ ቲንክ ከእኛም ትንሽ ጋር ስለሚገናኝ ኦፕቲማይዜሽን ላይ ትንሽ ማውራት ቻለ። ኢን ዘ ወርልድ ኤኒ ካይንድ ኦፍ ፕሮብሌምስ ላይክ ኤኒ አልጎሪዝሚክ ፕሮብሌሞች ኢት ካን ቢ ሪፕሬዘንትድ አስ ኦፕቲማይዜሽን ፕሮብሌም። እንደ ኦፕቲማይዜሽን ፕሮብሌም ሪፕሬዘንት ማድረግ እንችላቸዋለን። ኤኒ ካይንድ ኦፍ ፕሮብሌም ላይክ ሌትስ ሴይ ላይክ የሆነ ሰሌክሽን ፕሮብሌሞችን ብንወስድ ሌሎች ፕሮብሌሞችን ላይክ ናፕሳክ ፕሮብሌሞችን አሁን ሰሌክሽን ነው። ሌሎች ፕሮብሌሞችን ቼክ ብናደረግ እንደ ኦፕቲማይዜሽን ፕሮብሌም ሪፕሬዘንት ማድረግ እንችላለን። ስለዚህ ኦፕቲማይዜሽን ፕሮብሌሞችን ሶልቭ ማድረጊያ ሜተድ ካለን ኤኒ ካይንድ ኦፍ ፕሮብሌም ሶልቭ ማድረግ እንችላለን ማለት ነው። ሶ ኢን ክላሲካል ላይ ስንመጣ ኦፕቲማይዜሽን ሶልቭ የሚያደርጉ አልጎሪዝሞች ያሉ በጣም ማይሆኑ አልጎሪዝሞች ናቸው። ሂል ክላይምቢንግ የሆኑ ሂል ክላይምቢንግ አልጎሪዝም የሚባል አለ። ሲሙሌተር አኔሊንግ በጣም ሜንሊ ታዋቂ የሆነው ላይክ ሲሙሌተር አኔሊንግ ነው። ሲሙሌተር አኔሊንግ ስታት ዲተርሚኒስቲክ የሆነ አልጎሪዝም አለ። አንደኛ ፕሮባቢሊስቲክ የሆነ አልጎሪዝም ነው። ላይክ ሎካል ሚኒመም ሌትስ ሴይ ላይክ የሆነ 4 ዳይሜንሽናል የሆነ ግራፍ ዝም ብለን ካሰብን ላይክ ፖሊኖሚያል የሆነ 4 ዳይሜንሽናል 4 ዲግሪ ፖሊኖሚያል ግራፍ የሆነ ብናስብ ኢት ሃዝ ላይክ ሃየር ነምበር ኦፍ የሆነ እንትኖች አሉ። ሎካል ሚኒማችን ስናት ሲንግል አለ። ኳድራቲክ ላይ ሲንግል የሆነ ሎካል ሚኒማ አለ። ግን ሃየር ዲግሪ ፖሊኖሚያሎች አንድና ሁለትና ከዛ በላይ የሆኑ ሎካል ሚኒማዎች አሉ ማለት ነው። ስለዚህ ላይክ ኦፕቲማይዜሽን ስንሰራ ሎካል ሚኒማ ላይ መቅረት አንፈልግም። አብሶሉት ሚኒማ ላይ ነው መቅረት የምንፈልገው ቶታል ኦፕቲማይዜሽን ሶልቭ ለማድረግ ማለት ነው። አሁን ያሉ ከረንት ሃርድዌሮች ለነዚህ የተሰሩ ላይክ የዲዌቭ የሚባል አንድ ካምፓኒ ያለ በጣም የድሮ ካምፓኒ ናቸው። ከ19ኞቹ ጀምሮ ያለ ካምፓኒ ነው። እሱ የሚሰራቸው አኔሊንግ አኔለርስ የሚባሉ ወይ ደግሞ ኳንተም አኔሊንግን የሚጠቀሙ ኦፕቲማይዜሽን ሃርድዌሮች አሉ። እነዚህ ሃርድዌሮች ኦፕቲማይዜሽን ላይ በጣም ትላልቅ የሆኑ ኢፌክቶች አላቸው። በጣም ብዙ የሆኑ በጣም ከባድ የሆኑ ለክላሲካል ፕሮብሌሞችን በኦፍ ዋን ወይ ደግሞ ላይክ ኤክስፖኔንሻል ስፒድ አፕ በማሳየት በጣም ታዋቂ ናቸው። ከዛም በኋላ ደግሞ ላይክ ኒውራል ኔትወርኮች ላይ ስንመጣ ማሽን ለርኒንግ ላይ በኋላ ትንሽ ዲስከስ እናደርገዋለን። እሱ ላይም ስንመጣ የሆነ ፖቴንሻል አድቫንቴጅ አለባቸው የሚባሉ አሁን ላይ ያሉት ኪትኪት የአይቢኤምን የአይንኪው የተለያዩ ኳንተም ኮምፒውተሮችን ተጠቅመን ኤክስፐሪመንት ነው እንጂ ማድረግ የምንችለው ቶታል ፕሮዳክት ማውጣት አሁን ላይ ይቻላል። ምክንያቱም ቢጠቀሙት ኪዩቢት ሁላ ላይክ 127 ኪዩቢት ምናምን አሁን ላይ የአይቢኤም ኢፊቴክ አሁን ላይ ያሉት የአይቢኤም ኳንተም ኮምፒውተሮችን ተጠቅመን ላይክ የሆኑ አልጎሪዝሞችን ቢልድ እናርግ ቢባል ቢልድ ማድረግ የሚቻሉ ደግሞ የተደረጉ አልጎሪዝሞች አሉ። ቅድም እንዳልኩት ኦፕቲማይዜሽን አልጎሪዝሞቻቸው በጣም የተሻለ ናቸው። ማሽን ለርኒንግ ላይ የኒውራል ኔትወርክ ኢምፕሊሜንቴሽናቸው በጣም የተሻለ የሆነ አንዳንድ የሚያሳዩት ነገር አለ። ከዛ ውጭ ደግሞ በጣም አይ ቲንክ ከዚህ በፊትም ሰብታችሁ የምታውቁ ከሆነ ሹር አልጎሪዝም አለ እና ግሮቨር አልጎሪዝም አለ። ሹር አልጎሪዝም የሚያወራው ምንድነው? ለፕራይም ፋክተራይዜሽን ኤክስፖኔንሻል ስፒድ አፕ
ያሳያል የሚል ነው። ግን ያንን ሾር አልጎሪዝም አንጥተን አሁን ላይ ያሉ ከረንት ኳንተም ኮምፒውተሮች ላይ ኢምፕሊመንት ማድረግ የምንችለው ነገር አይደለም። ምክንያቱም አሁን ያለን ነምበር ኦፍ ኪዩቢትስ ዋና ደግሞ አሁን ያለን የዲኮሄራንስ ሬት ለሾር አልጎሪዝም ኢምፕሊመንት ለማድረግ የሚያስችለን አይደለም። ዊ ኒድ ሞር ኪዩቢትስ፣ የመጀመሪያው እሱ ነው። ዘን ዊ ኒድ ሞር አልጎሪዝምስ፣ ቤተር አልጎሪዝምስ ነው። ማይክሮሶፍት አይ ቲንክ ከአመት ይሁን ከጥቂት ጊዜያት በፊት ዴቨሎፕ ያደረገው የዚህ የኳንተም ኮምፒውተር ነበር፣ ማሪዋና መሰለኝ አይደል? አይ ቲንክ ስሟ ትክክል ከሆንኩ እዛ ላይ እንደውም የሆነ ፎርሴስ ኦፍ ማተር ይላል የተጠቀሟት ኮምፒውት ለማድረግ እንትን ያሏት ማለት ነው። ኦኬ አይ ቲንክ ላይክ ዊ ካን ዩዝ ዚስ ላይክ ቱ ቶክ አባውት ዘ ሃርድዌር ኮንስትሬንቶችን ይሄንን መሩት አይ ቲንክ አሪፍ የሆነ ብሪጅ ነው ብዬ አስባለሁ። ያ ላይክ ምንድን ነው አሁን ላይ ከረንትሊ ያለው ሲቹዌሽን ላይክ ሁሉም ካምፓኒዎች የራሳቸውን ሜትድ እየተጠቀሙ ነው ኳንተም ኮምፒውተርን ዴቨሎፕ ለማድረግ ማለት ነው። አሁን ለምሳሌ አይቢኤምን ካየነው የሚጠቀሙት የራሳቸውን ሜትድ ስል ምንድን ነው እያልኩ ያለሁት ላይክ ኪዩቢት ነው። ቀደም እንዳልኳችሁ ላይክ ኳንተም ኮምፒውተሮች የሚጠቀሙት ሜን የሆነ ፈንዳሜንታል የሆነ ፓርት ኪዩቢት ነው። ኪዩቢት ያስፈልገናል ማለት ነው። ስለዚህ ኤኒ ገር እንትን ነው መሰለኝ ኪዩቢት ማለት ክላሲፋይ ላይ ቢት እንደምንለው ኢንፎርሜሽንን ኳንታይዝድ የምናደርግበት ሜትድ ነው። ሶ ላይክ አይ ሃቭ ዚስ ማች ኦፍ ቢት ኦፍ ኢንፎርሜሽን ስንል ክላሲካሊ እንደዚህ እንደምንለው ኳንተም ላይ ያ ኪዩቢት የሚለው አይዲያ አለ ማለት ነው። ስለዚህ ላይክ እንዴት አድርገን ነው ሃርድዌር ላይ ፊዚካሊ ኪዩቢትን ሪፕሬዘንት ማድረግ የምንችለው የሚለው ነው። ኔክስት ጥያቄ እንደዛ ሲሆን በጣም ዲፈረንት ሜትዶች ነው ያሉት ነው። ሶ ላይክ የተለያዩ ካምፓኒዎች ደግሞ እነዚህ የተለያዩ ዲፈረንት የሆኑ ሜትዶች ነው እየተጠቀሙት ያሉት ማለት ነው። ሶ አንደኛ QCA የሚባል የሆነ ካምፓኒ አለ፣ ሌላ ዛናዱ የሚባል የካናዳ ካምፓኒ አለ። እነሱ ሁለቱ ሜንሊ እየሰሩ ያሉት ላይክ ፎቶኒክ ኳንተም ኮምፒውተርስ የሚባሉ ናቸው። ፎቶኒክ ኳንተም ኮምፒውተሮች ምንድን ነው የሚጠቀሙ የላይትን ነው። ላይት ልክ እንደ ኤሌክትሮን ስፒን አለ። ስፒን ማለት አንጉላር ሞመንተም ማለት ነው። የአንጉላር ሞመንተም ዲስክሪት ነው። ዲስክሪት አንጉላር ሞመንተም ሆኖ ግን ሶስት ነው ያለው። ላይክ ትዝ የሚላችሁ ከሆነ -1 0 እና 1 ነው የፎቶን ማለት ነው። ኤሌክትሮን ፕላስ 1/2 እና -1/2 ስፒኑ ማለት ነው። ስለዚህ እነዚህ የፎቶኖችን እንትን ተጠቅመው ስፒን ተጠቅመው ኪዩቢት ሪፕሬዘንት መደረግ ይችላል ማለት ነው። ሶ ኢንስቴድ ኦፍ ሃቪንግ ላይክ ቢት ላይክ 0 እና 1 እዚህ -1 0 1 መሆን ይችላል። ወይ ኤሌክትሮን ላይ መጠቀም ደግሞ ከቻለ ፕላስ 1/2 እና -1/2 የሚለውን እንደ ኪዩቢት መጠቀም ይችላል ማለት ነው። አሁን እነዚህ ይህን እያደረጉ ነው። አይቢኤም ላይ ስትመጣ ደግሞ እነሱ ሱፐር ኮንዳክቲንግ ኪዩቢት አላቸው። ያንን ነው እየተጠቀሙት ያሉት። ያ የሚሰራው ላይክ ሞር ኦፍ ኤሌክትሪካል ኤልሲ ሪዞናንስን በመጠቀም ነው። ላይክ ቶታሊ ዲፈረንት ሜትር ነው፣ ፎቶንን አይደለም። አይኤንኪው የሚባሉ ካምፓኒዎች የተለያዩ ሜትሮች ነው። ማይክሮሶፍት ሲመጣ ደግሞ ማይክሮሶፍት እየተጠቀመ ያሉት የሆነ ክሬት ያደረጉት ፓርቲክል አለ። ላይክ አይ ቲንክ ማሪያና ነው መሰለኝ እሱም ስሙ የፓርቲክል የሆነ ያ ፓርቲክል አለ። ያን ፓርቲክል ተጠቅሞ ነው ኢንፎርሜሽን ኮድ ለማድረግ እየሞከሩ ያሉት ማለት ነው። ምንድነው የእነሱ የተሻለ እነዚህም ላይክ የተለያዩ ካምፓኒዎችን የተለያየ ፓዝ እየሞከሩ ያሉት ከረንትሊ ያሉ ኳንተም ኮምፒውተሮች ላይክ በጣም ትልቅ የሆነ ፕሮብሌም አለባቸው። ምንድነው ቀደምም ለመግለጽ የሞከሩት ያሉት ከረንት ስቴት ላይ ያሉ ኳንተም ኮምፒውተሮች ኒስክ የሚባሉ ናቸው። ኖይዝ ኢንተርሚዲየት የሆኑ ኳንተም ኮምፒውተሮች ናቸው። የመጀመሪያው ወርድ ኖይዝ ነው። ሶ ላይክ ኖይዝ ኮሚኒኬሽን ትንሽ ኮርስ ወስዶ የሚያውቅ ሰው ካለ ላይክ ኢፍ ዩ ዋንት ቱ ሴንድ ከአንድ ቦታ ወደ ሌላ ቦታ ኢንፎርሜሽን ጀስት በዋይርድ ባልሆነ ኮኔክሽን ላይክ ኖርማሊ ምንም አንዋይርድ የሆነ ኮኔክሽን ላይ ወይ አንጋይድድ የሆነ ቦታ ላይ ለመላክ ከፈለጋችሁ ላይክ ኖይዝ የግድ ኮንሲደር ማድረግ አለባቸው። ምክንያቱም ኢንቫይሮንመንት ኖይዝ አለው። ኳንተም ስኬል ላይ ስንመጣ ደግሞ በጣም ሎወር ስኬል ላይ ስናወራ ያ ኖይዝ በጣም ሀይ ነው። ሶ ላይክ ኪዩቢታችንን ከኖይዝ መከላከል አለብን ማለት ነው። ምክንያቱም ዲኮሄራንስ እንዳይፈጠር ማለት ነው። ሶ የተለያዩ ፓዚ እየተከተሉ ያሉት ምንድነው ላይክ የትኛው የሆነ ቤተር እንትን አለን የሚል ነው ማለት ነው። ላይክ ኖይዝን የኖይዝ ቶለራንሳችን ሀይ የሆነ ኪዩቢት ቢልድ ማድረገው በየትኛው መንገድ ብሄድ ነው የሚለውን ነው የሚሄዱት ማለት ነው። ስለዚህ
አይቢኤም የራሱ ሜትድ እየተከተለ ነው። ዛናዶ የራሱ ሜትድ እየተከተለ ነው። አይኤንኪው የራሱ ሜትድ፣ ማይክሮሶፍት የራሱ ሜትድ እየተከተለ ነው ማለት ነው። ሁሉንም ግን አንድ ላይ አቀፍ ደግሞ የሆነ አንድ ሰብ ፊልድ አለ ኳንተም ኤረር ኮሬክሽን የሚባል ምንድነው? እነሱ አይዲያቸው ደግሞ ኖይዝን ቶታሊ ማጥፋት አንችልም። ስለዚህ ለምን ኮሬክት ብናደርሳ ነው። ይህንም ኮሚኒኬሽን ኮርሶች ወስደው የሚያውቅ ሰው ካለ ኳንተም ኤረር ኮሬክሽን ክላሲካሊ ታዋቂ የሆነ ተርም ነው። ምንድነው? ኖይዝ የሚያደርገውን ኢፌክት ኖይዝ አንአቮይደብል ቲንግ ስለሆነ ኤፍሴይ ሪፒት አድርገን ብንለክሳ ሀገር ነው ኮሚኒኬሽን ላይ። ስለዚህ ኢንስቴድ ኦፍ ላይክ ኢፍ ዩ ዋንት ቱ ሴንድ 0 ዩ ሃቭ ቱ ሴንድ 000 ሶስት ብንልክ ቢሆን በኖይዝ ሁለቱ ቢጠፋ አንደኛው ፕሮባብሊ ሊደርስልህ ይችላል የሚለው። በጣም አሪፍ አድርገህ ነው ያብራራኸው አሚር፣ በጣም ቴንኪው። ያው አንተ ኳንተም ማሽን ለርኒንግ ኢንጂነር ነህ፣ ከዛ ጋር የተያዘ ነገር ነው እየሰራ ያለው እና እየመጣ ያለ አዲስ ፊልድ ነው እና ዋት ኢዝ ኳንተም ማሽን ለርኒንግ እና ምንድን ነው እዛ ውስጥ ያለው የሚሰራው ነገር፣ አጠቃላይ ግቡ ምን ይመስላል? ኦኬ እንትን ማድረግ አልፈለግኩም ሃይፕ እንዳይሆን ዝም ብሎ ምንድን ነው አሁን ላይ ኳንተም ላይ ያሉ አይዲያዎች ሪሰርች ስቴጅ ላይ ያሉ ነገሮች ናቸው። ላይ when it comes to AI ማሽን ለርኒንግ ላይም ሲመጣ ኤጂአይ ቢውልድ እናደርጋለን የሚለው አይዲያ ሪሰርች ስቴጅ ላይ ያለ ቶፒክ ነው። ስለዚህ ላይክ it's not like something we can achieve like in 10 years ምናምን ነገር አለ። ምክንያቱም ትላልቅ ፕሮብሌሞች አሉ ሶልቭ መደረግ ያለባቸው ማለት ነው። ሶ ማሽን ለርኒንግ ላይ ሲመጣ ላይክ ኤጂአይ ቢውልድ እናደርጋለን ሌትስ ሴይ በሚለው አይዲያ ላይ ሲመጣ ላይክ ክላሲካል አልጎሪዝሞቹ አብዛኞቹ ሂሩስቲክ ናቸው። ላይክ ሂሩስቲክስ ማለት ላይክ it's not ዲተርሚኒስቲክ የሆኑ አልጎሪዝሞች አይደሉም። ፕሮባቢሊቲን ወይ ደግሞ ራንደምነስን ኢንትሮዲውስ የሚያደርጉ ነው አልጎሪዝማቸው ነው ማለት ነው to get a better answer። ሶ ኳንተም ምንድነው አይዲያው? ኳንተም ማሽን ለርኒንግ ላይክ አድቮኬት የሚያደርጉ ሰዎች ምንድነው አይዲያ እየመጡ ያሉት? ሪፍ ላይክ እነዛ ክላሲካል አልጎሪዝሞችን የቤተር የሆነ ካውንተር ፓርት ኳንተም አልጎሪዝም ብናገኝለት አይዲያው ማለት ነው። ሶ ማሽን ለርኒንግ ላይ ቀደም እንዳልኳቸው ኦፕቲማይዜሽን ፕሮብሌም በጣም ታዋቂ ነው። ምክንያቱም ዘ ሆል አይዲያ ምንድነው ማሽን ለርኒንግ ላይ የሆነ ኮስት ፈንክሽን ይኖረናል። የኒውራል ኔትወርካችን ወይ የሞዴላችን ኮስት ፈንክሽን አለ። ያ ኮስት ፈንክሽናችንን ምን ማድረግ ነው የምንፈልገው? ሚኒመሙ መፈለግ ነው። ኮስታችንን ሚኒማይዝ ማድረግ ነው የምንፈልገው። ስለዚህ ዳትስ አን ኦፕቲማይዜሽን ፕሮብሌም ቱ ማለት ነው። ስለዚህ ዋሪፍ የሞዴል ዛት ኢን ኳንተም ላይ አምጥተን ቅድም አኒለርስ ላይ ሞዴል ማድረግ ብንችል እና የኦፕቲማይዜሽንን ኳንተም ኮምፒውተራችን ቢሰራልን የቤተር ግሎባል ሚኒመም ማግኘት እንችላለን የሚለው አንደኛው ሎ ሌብል የሆነ አይዲያ ነው። ከዛም በላይ ደግሞ ሌሎች አይዲያዎች አሉ። ሜንሊ ኦፕቲማይዜሽን ላይ ነው እናታክረው እኛ ጋር ያለው። ከኦፕቲማይዜሽን ቀጥሎ አሁን ላይ ትንሽ እየሞከርን ያለ ነው ምንድነው የኒውራል ኔትወርክ ኢምፕሊሜንቴሽን ኦን ኳንተም ኮምፒውተርስ ነው። ኒውራል ኔትወርክ ኢምፕሊሜንቴሽን ኢትስ ኤ ቢት ትሪኪ እና ላይክ የሆነ ዲፋይንድ የሆነ አድቫንቴጅ ታይቶለት አይደለም። እኛም ፕሮፖዝ አድርገን አሁን ላይ ሪሰርች እየሰራንበት ያለው ነገር ነው። ምንድነው ግን አይዲያው ክላሲካሊ ኢንፎርሜሽን ሪፕሬዘንት ስናደርግ አሁን ላይ ያሉት ዳታ ሴቶቻችን ዩክሊዲያን ጂኦሜትሪ ላይ ኤግዚስት የሚያደርጉ ዳታ ሴቶች ናቸው። ዩክሊዲያን ጂኦሜትሪ ማለት ሞር ኦፍ ሬክታንጉላር ዊዝ አይ ዳይሬክሽን፣ ጄ ዳይሬክሽን እና ኬ ዳይሬክሽን ያለው በሚለው መያዝ እንችላለን። ስለዚህ እነዛ ዳታ ሴቶች ለዩክሊዲያን ዳታ ሴቶች ናቸው። ኒውራል ኔትወርካችን ለእነዛ የምንሰጠው በጣም የተሻለ የሆነ ፐርፎርማንስ እናገኝበታለን። ግን ፓሪፍ ዳታ ሴቶቻችን ዩክሊዲያን ባይሆኑ ነን ዩክሊዲያን ጂኦሜትሪ ላይ ኤግዚስት የሚያደርጉ ዳታ ሴቶች ወይም ቬክተር ስፔሶች ቢሆኑ ሳለው ሌትስ ላይክ ሃይፐርቦሊክ በሆኑ ወይ ደግሞ ስፌሪካል ከሆኑ እንዴት ነው ዲል የምናደርገው የሚለው ነው። ኳንተም ላይ ሲመጣ ኳንተም ቬክተር ስፔስ ሁላ ሂበርት ስፔስ የሚባለው ኮምፕሌክስ ቬክተር ስፔስ ስለሆነ በውስጡ ስፌሪካል ስፔስንም ሪፕሬዘንት ማድረግ ይቻላል። ስለዚህ በኤኒ ካይንድ ኦፍ ዳታ ሴት ስፌሪካል ዳታ ሴት ሪፕሬዘንት መደረግ የሚችሉ ዳታ ሴቶች ካሉ ስፌሪካል ጂኦሜትሪ ላይ ዘንድ ኳንተም እንትናችን ቤተር የሆነ ፐርፎርማንስ እናገኝበታለን የሚባል ፕሮፖዛል አለ። ከረንትሊ ዝም እኛ እየሰራንበት ያለው አይዲያ ነው። ከዛም ውጭ ግን የተለያዩ የሆኑ ፕሮፖዛሎች አሉ። ዊች ሚንስ ያ ምንድነው ሙሉ ሪከሪንግ የሆነ ፓተርን ምንድነው የሆነ ማሽን ለርኒንግ ላይ የሆኑ ፕሮብሌሞች አሉ ክላሲካል ኮምፒውተሮቻችን እያቃታቸው ያለው ወይ ደግሞ እየተቸገሩት
ያሉት ማለት ነው። what if we used quantum computers to solve those problems? በዚህ በኳንተም ኮምፒቲሽንም በዚህ በኳንተም ኮምፒቲሽን ኢን መሽን ለርኒንግ ላይም በሀገር ውስጥ እና ከሀገር ውጭ ምን አይነት ኦፖርቹኒቲዎች አሉ? ምን አይነት ኢንዱስትሪዎች አሉ? እንደዚህ አይነት ነገር ላይ ኢንተረስት ያላቸው ልጆች በምን አይነት መልክ ራሳቸውን አላይን ማድረግ ይችላሉ? እዚች ላይ ያለ ነገሮችን ብታብራራለን። ኦኬ ያ ላይክ አይ ቲንክ ሞር ኦፍ እንደ ትንሽ እንደ ባክግራውንድ ብሪጅ ባደርገው አሁን ላይ ቀደም ሜንሽን ትንሽ ለማድረግ እንደሞከርኩት ላይክ ሪሰርች ስቴጅ ላይ ነን እና ላይክ ኤኒ ፐርሰን ሁ ላይክስ ሪሰርች ነገሮች የሚፈልግ ከሆነ ያለው ላይክ ወርኪንግ ባክ በ1930ዎቹ ላይ ምናምን ሆኖ ላይክ ኳንተም መካኒክስ ገና እየተፈጠረ ያለበት ታይም ላይ ነበር። ያ ታይም ላይ ኳንተም ሜካኒክስ ላይ እንደመስራት እንደማለት ነው። ስለዚህ ላይክ አሁን ሪሰርች ፌዝ ላይ ያለ ዲስፕሊን ስለሆነ አይ ቲንክ ኢትስ ሪሊ ጉድ ታይም ቱ ጌት ኢት። ምክንያቱም አብዛኞቹ የሚወጡ እንትኖች ፍሪ ናቸው። ምክንያቱም ላይክ ማንም ካምፓኒ እንትን እያደረገበት አይደለም። አይቢኤምን ፍሪ የሆነ ኬሚት እንትን አለው። ሶ በዛ እንትን ላይ በጣም ሪሰርች ቤዝድ የሆኑ እንትኖች ላይ ኢንትረስት ያለው ሰው ካለ ቤስት አይ ቲንክ ዋን ኦፍ እንትና መረብ ምንድን ነው አይኮግል አፕስ ነው ኢትዮጵያ ውስጥ አይ ቲንክ ኦንሊ ካምፓኒ ነው ሪሰርች ላይ እየሰራ ያለ ካምፓኒ። አብዛኛው ካምፓኒዎች አይ ቲንክ የኛ ሲስተር ካምፓኒዎችም አሉ ሜይንሊ የሚያተኩሩት ፕሮዳክት ላይ ነው ወይ ሰም ካይንድ ኦፍ ኮንሰልቲንግ ይሰራሉ ወይ ደግሞ ሰም ካይንድ ኦፍ ፕሮዳክት ያወጣሉ ነው አይ ቲንክ ኢትዮጵያ ላይ ሜይን ካምፓኒዎች። አይኮግል አፕስ ላይ ሲመጣ ግን ላይክ ምንም አይነት ፕሮዳክት እስካሁን አላወጣንም። ላይክ ፕሮዳክቶቻችንም ፕሮዳክት ቤዝድ የሆኑ ፕሮጀክቶችም ያሉን እነዛ ፕሮጀክቶች አሁን እየሰራንበት ያለው ሪሰርች ላይ ቤዝ ሲያደርጉ ነው። ላይክ ማይንድፕሌክስ የሚባል አይ ቲንክ ሰምታችሁ የምታውቁ ከሆነ የሆነ ያ ፕላትፎርም ያ እሱ አይ ቲንክ እሱ ይመስለኛል አሁን ላንች የተደረገ ፕላትፎርም። ሌሎች ፕሮዳክቶች ላይ ሳይሆን ሞር የሚያተኩረው ካምፓኒውም ላይ ነው ሪሰርች ላይ ነው። ላይክ አይ ቲንክ 14 ቲሞች አሉ። የፈለጋችሁበት ቲም መርጣችሁ መግባት ትችላላችሁ። ኒውራል ኔትወርክ ላይ እየሰሩ ያሉ ቲሞች አሉ። ኮንሰርት ብለንዲንግ ላይ እየሰሩ ያሉ ቲሞች አሉ። ኢቮሉሽነሪ አልጎሪዝሞች ላይ እየሰሩ ያሉ በጣም ዲፍረንት የሆኑ ቫራይቲ የሆኑ ቶፒኮች ላይ እየሰሩ ያሉ ቲሞች አሉ። እዛ ቲሞች ላይ መርጦ መግባት አይ ቲንክ ሪሰርች መስራት የሚፈልግ ሰው ካለ ኢትዮጵያ ውስጥ ሆኖ አትስ ቤስት ዌይ አይ ቲንክ ላይክ ዘ ኦንሊ ዌይ ኤንድ ኢትስ ዘ ቤስት ዌይ። ስለዚህ አሁን የኢንተርንሺፕ ኦፖርቹኒቲዎችም ይኖራሉ ማለት ነው አይደል? አይኮግላብ ውስጥም የሚርቱ እንትኖች ይኖራሉ። ያ አክቹዋሊ አይ ቲንክ ኢን ዘ ላስት 4 months ከዚህ በፊት አብዛኛውን ጊዜ እየተቀበሉ ያሉት ቢፎር ላይክ አይ ቲንክ 5 months ago ምናምን ነገር እየመጡ የነበሩት ልጆች ወደ አይኮግላብ ሶፍትዌር ኢንጂነሮች ነበሩ። አሁን በእኛ ቲንክ እኛና የሆኑ ከቲሞች ሆነን አንድ ላይ ሪኩዌስት አድርገን ዩ ዶንት ሃቭ ቱ ኖ ፕሮግራሚንግ ሊትራሊ ላይክ አይኮግ ላይ እንትን ለመግባት ፕሮግራሚንግን እንደ ሪኳየርመንት ላለማድረግ እየሞከር ነው። ኢትስ ሰምቲንግ ታች ዩ ካን ሪሰርች ፓሽን ያለው ሰው ከሆነ እና ማቴማቲክስ ላይ አሪፍ የሆነ ባክግራውንድ ያለው ሰው ከሆነ ዩ ዶንት ሃቭ ቱ ኖ ፕሮግራሚንግ ሊትራሊ ማለት ነው። ጀስት ካም ቱ አይኮግላብ ላይክ አፕላይ አድርጎ አፕሊኬሽኖች ሲወጣ አፕላይ ባደረጋችሁበት ታይም ላይ ኮንታክት አይ ቲንክ ያደርጋሉ። ፈተናዎች አሏቸው። ማትስ ላይ ያተኩሩ ፈተናዎች ናቸው እነዛ ፈተናዎችን ያለፉ ልጆች ገብተው ፕሮግራሚንግ ሊትራሊ መማር ይችላሉ። ኤኒ ቲምም ጋር ኢንቮልቭመንት ማድረግ ይችላሉ። that's very interesting። በጣም ደስ የሚል ነገር ነው ማለት እንደዚህ አይነት እድል እኛ ሀገር መኖሩ ልጆች እዚህ ውስጥ ገብቶም መሳተፍ መቻላቸው በጣም ደስ ይላል። ሶ አብዛኛው እዚህኛ ጋር ያለው ኦዲየንስ እዚህ ፊልድ ውስጥ ለመግባት ኢንተረስት ያለው ነው እና ምን አይነት ምክር እንሰጣቸዋለህ? አንተ ካለፍክበትም መንገድ ከነበረህም ኢንተረስት በየትኛው መንገድ ቢጓዙ ውጤታማ ይሆናሉ? ራሳቸውንስ እንዴት ማብቃት ይችላሉ ትላለህ በዚህ ውስጥ? ያ አክቹዋሊ ዘ ሜን ቲንግ አይ ቲንክ ብዬ የማስበው ላይክ ከስራ ውጪም ሪሰርች ላይክ ኢትስ ሞር ኦፍ ለርኒንግ የሆነ ፓዝ ነው። ስለዚህ ላይክ
you don't have to be like literally ኳንተም ኢንጂነሪንግ ላይ ሪሰርች ለመስራት የሚለው አይዲያ ላይክ የግድ በኳንተም ሜካኒክስ ላይ ስኪልድ ሆነህም አይደለም መጀመር ያለብህ። ዝም ብለህ መጀመር ትችላለህ። ስለዚህ ላይክ ቀስ በቀስ መማር ባክግራውንድ ቢልድ አፕ እያደረግ የምትሄዳቸው ሜትሮች በጣም ብዙ ነው ያሉት። አክቹዋሊ አሁን ላይ ኮርሶች በጣም ፍሪ ናቸው። ላይክ አይቢኤም የራሱ ፓዙል አለው ሊትራሊ ላይክ ዩ ካን ስታርት ፍሮም ሂር ብሎ ከዛ በኋላ ይሄን ኮርስ ወርክ ይሄን ኮርስ ፓዙል አድረግ አለው። ኦፕን ሶርስ ፕሮጀክቶች አሉ ላይክ ፍሪ ሆኑ ምንም አይነት እንትን የማይጠይቁ የራሳቸው ኮርስ ሰጥተው የሚያስጀምሩ ፕሮጀክቶች ኦፕን ሶርስ ፕሮጀክቶች አሉ። ኮንትሪቢዩት ሰዎች ማድረግ ከፈለጉ ማድረግ የሚችሉበት። ከዛ ውጭ አይ ቲንክ ሜንሊ የሚያስፈልገው ምንድን ነው ላይክ አሁን ላይ ከረንትሊ እኔ ፕሮብሌም ትንሽ ፕሮብሌም ሆኖ የሚታየኝ ሞር ኦፍ ያ አይ ነው ላይክ በጣም ፋይናንሻሊ ትራብል የሆነ ካንትሪ ስለሆነ ላይክ ፒፕል ሃቭ ቱ ሜክ መኒ ላይክ ዋይል ዱይንግ ዜር ጆብ። ስለዚህ ላይክ ኢትስ ሃርድ ቀጥታ የሆነ ነገር ለማድረግ ብሎ መጀመር ከባድ ነው። ግን አይ ቲንክ ግቢ ላይ ያሉ ተማሪዎች ከሆኑ ላይክ አድቫንቴጅ አላቸው። ምክንያቱም ላይክ ዩ ዶንት ሃቭ ቱ ቲንክ አባውት ፉድ አትሊስት ግቢ ከበላይ ያደርጋል የሚለው በዛ ታይም ላይ አይ ቲንክ ሞር ኦፍ ኖሌጅ ቢልድ ማድረጊያ ታይም መሆን አለበት። ላይክ ብር ሜክ ማድረግ ኢትስ ሪሊ ጉድ አይዲያ። ግን ላይክ አሁን ላይ ደግሞ ይህንን ታይም ተጠቅመን ኖሌጅ ቢልድ ካላደረግን ከተመረቅ በኋላ አይ ቲንክ ከትንሽ ከበድ ስለሚል ኖሌጅ ቢልድ ላይ ማድረግ ላይ ማተኮር አይ ቲንክ ኢትስ ቤተር። ከእኔም ትንሽ የተረዳሁት ፓዝ ላይ ላይክ አይ ዋዝ ላኪ ኢነፍ ላይክ እኔ ቀደም እንዳልኩ ላይክ ሃይ ስኩል ላይ ትንሽ ጀመረ የነበረ ማንበብ ቪዲዮዎች ማየት ሞር ኦፍ ሲሪየስ ሆኜ ማንበብ የጀመርኩት ግቢ ከገባሁ በኋላ ነው። እዚህ ግቢ ከገባሁ በኋላ አይ ቲንክ እስከ ፎርዝ ይር ድረስ እኔ አይኮግ አልገባሁ። ፎርዝ ይር ላይ ነው አይኮግ የገባሁ። ላይክ አይ ዋዝ ላኪ አይኮግ ኳንተም ቲም ክሬት እናርግ ብሎ በማሰባቸው አይ ዋዝ ላኪ ኦን ዛት። ግን ላይክ ስቲል ሰርድ ይር ላይ ሆኜ ኳንተም ምናምን እያነበብኩኝ ነበር። ስለዚህ ላይክ ሞር ኦፍ ቢልድ ማድረግ ራሳችን ላይ ብናተኩር እያስብ ነው። ኦኬ አሚር በጣም አመሰግነው። ብዙ ነገር ነው እዚህ ላይ እየነገርከን። አሁን ቀጣይ የሚሆነ ሴሽናቸውን ጥያቄና መልስ ነው። እዚሁ ላይቭ ሌሎች ያላቸውን ጥያቄ ይጠይቃሉ። አይ ቲንክ እዚች ጋር እጃቸውን እያነሱ ሌሎች ሰዎች አሉ። እስኪ እንልንስጣቸው። ኦፖርቹኒቲ ሀብ የሚለው አንሚት አድርጌሃለሁ። አንሚት አድርገህ መናገር ትችላለህ ጥያቄ። ለእኔ ነው ያልከኝ ነበር። ኦፖርቹኒቲ ሀብ የሚለው ልጆች ከዚህ ላይ ያሉት ተሳታፊዎች እጃቸውን ያነሱ ነው ምልክት የሰጡኝ ነው ለመጠየቅና ኦኬ አሚር፣ ያው ኳንተም ኮምፒውቴሽን በጣም ብዙ ተስፋ ያለው ነገር ነው። ብዙ ፕሮብለሞችን ሶልቭ ያደርጋል ተብሎ የሚታሰብ ፊልድ ነው። በተለይ ከዚህ ከሳይንስ ጋር የተያዙ ፕሮብለሞች ጀስት አዘ ቤዚክ ሌቭል ኳንተም ናቸው ተብሎ ነው የሚታሰበው እና ጀስት ኳንተም ኮምፒውቴሽን መጠቀም ጀስት አስፈላጊ እንደሆነ ነው የሚታመኑ። በተለይ ከዚህ ከሚድ 20th ሴንቹሪ ጀምሮ እየወጡ ያሉ ሪሰርቾች ያን ሰፖርት የሚያደርጉ ናቸው እና ስለሰጠን ማብራሪያ በጣም ነው አመሰግነው አሚር። ኦኬ የመጨረሻ ግን ማስተላለፍ የምትፈልገው መልእክት አለ አሚር? በተለይ እንደዚህ አይነት ነገር ላይ ለመግባት ለሚፈልጉ ሰዎች የምትሰጠው ምክር አለ? Okay, I think like I can speak for like AI እና ማሽን ለርኒንግ ወይ ደግሞ ኳንተም ላይ መግባት የሚፈልጉ ሰዎች ካሉ አይ ቲንክ ማቴማቲክስ በጣም እኛ እኔ ግቢ እዚህ ዩኒቨርሲቲ የተማርኩበት መንገድ እና ላይክ ኳንተም ላይ ወይ ደግሞ ማሽን ለርኒንግ ላይ ኢምፕሊመንት ለማድረግ ስሞክርበት የተማሩበት መንገድ ትንሽ ኮምፓታብል አይደለም እና ስለዚህ ላይክ ሞር ኦፍ ማትስ ላይ ሰው ቢያተኩር ብዬ በጣም አድቫይዝ አድርጋለሁ። እውነት ላይክ ጀስት በሳምንት ሲሆን አንድ ቻፕተር ብላችሁ የሆነ መጽሐፍ የሊኒየር አልጀብራ ላይ ሌትስ ሴይ ብለን እንዲህ በአንድ ሳምንት አንድ ቻፕተር በሚለው ከቨር ብናደርግና ላይክ ሙሉ ጥያቄዎች ብትሰሩባቸው በጣም ላይክ ማትስ ሪከሪንግ የሆነ ፓተርን ነው ዩኒቨርስ ላይ ላይክ
ኢፍ ዩ ዋንት ቱ ቢልድ ኤኒቲንግ ኢንጂነሪንግ ፕሮብሌሞች ላይ ፊዚክስ ላይ እንትን ሲባል ማትስ ግዴታ ነው እና አይ ቲንክ ማትስ ላይ ሞር ኦፍ ማተኮር በጣም አድቫንቴጅስ ነው ብዬ አስባለሁ። በጣም ደስ ይላል አሚር፣ ስለነበረን ቆይታ በጣም ነው የማመሰግነው። ብዙ ነገሮችን አጋርተህናል። በሌላ ጊዜ ደግሞ ድጋሚ እንደምንገናኝ ተስፋ አድርጋለሁኝ። ጊዜህን ሳክሪፋይ አድርገህ ከኛ ጋር እነዚህ ነገሮችን ልታብራራ አብረን ስለነበርክ በጣም አመሰግናለሁ። ቴንክ ዩ አሚር።